What's the family? እንዴት ናችሁ አላችሁ? It's been a while. ዲሴምበር ነበረ ዲሴምበር ፕራይስ አክሽን ብዙዎቹን እንደምትቆጥሩ አልነበረም። ዛሬ ዲሴምበር 1 ናስዳክን ኤክስፔክቴሽን በዚህ ቪዲዮ የማጋራችሁ ይሆናል ማለት ነው። ሶ ስንጀምር ምንድነው ዴሊ ታይም ፍሬም ላይ ምን አለ? ዴሊ ታይም ፍሬም ላይ እንደምታዩት እዚህ ጋር ራሱን የቻለ ፌር ቫልዩ ጋፕ አለ። ቡሊሽ ፌር ቫልዩ ጋፕ ነው አክቹሊ ማርኬት ወደ እሱ ታፒን አድርጎ የፍራይዴ ይሄ መቼ ነው Wednesday, Thursday market close ስለነበረ የፍራይዴ ዛሬ Thursday ዝግ ነበር ምክንያቱም ኒው ይር ነበረ። ከዚህ ዛሬው ደግሞ ሪአክሽን ካደረገ ወደ ላይ ቡሊሽ ወጣ ማለት ነው። አንድ ዚህ ሄድባል ውስጥ ገብቶ ሪአክሽን እንዳሳየን ማየት አለብን። ሰከንድ ቲንግ ደግሞ እዚህ ጋር ኤክስፔክቴሽናችን ሎንግ ተርም ቡሊሽ ነው እንደምታውቁት። ለአንደኛ ምን አለ እዚህ ጋር ምንድነው ሎውን ወሰደ መጀመሪያ ካንድሉ ሎ ኤክስፔክቲንግ የዚህን ካንድል ላይ ኦር እዚህ ጋር ራሱን የቻለ ምን አለ ቤሪሽ ፌር ቫልዩ ጋፕ አለ ማለት ነው። ትንሽ ይወጣው ማለት ነው። ስለዛ እዚህ ላይ ድረስ ይመጣል ብለን ኤክስፔክት እናደርጋለን። ከዛም 1 hour time frame ላይ ላይክ ቱዴይ ማርኬት ሲከፈት ወሪት እንደሚሄድ 100% ሹር መሆን አንችልም። 50-50 ነው የሚሆነው ምክንያቱም ኤስኤምቲ እዚህ ጋር ሰጥቶኛል እንደምታዩት ከሆነ በኢኤስ ላይ በኢኤስ ሃይን መውሰድ አልቻለም እንደምታዩት ግን በናስዳክ ላይ ሃይን ሊወስድ ይችላል። አንድ ይሄ ሴምቲ ያለኝ ስለዛ ማለትኛ ሾርት ተርም ስለሆነ ትሬዳችንን ሆልድ የምናደርገው ወይም ትንሽ ስለሆነ ትሬዳችንን ሆልድ የምናደርገው ሜንሊ ለአንድ ለኒውዮርክ ሴሽን ብቻ ሆልድ ስለምናደርግ የዴሊ ባይዛችን ይጠቅመናል። ግን በዴሊ ባይዛችን ብቻ አተኩረን ትሬድ ማድረግ አንችልም ምክንያቱም 1 ሚኒት ላይ ነው ትሬድ የምናደርገው በዛ ከተባለ ከ5 እስከ 6 አራር ነው ማርኬቱ የሚሰጠን ማለት ነው። ስለዛኛ ምንድነው ማርኬቱ ላይክ ሎወር ታይም ፍሬም ላይ የሚሰጠንን አይተን ነው ትሬድ ማድረግ ያለብን። ይሄን ማወቅ አለብን። ግን እንደምታዩት ላይክ ሃየር ታይም ፍሬም ጋር ቢመሳሰልን ኖሮ በተለይ ከዴሊ ላይ ቢመሳሰልን ኖሮ ሪስካችንን ከፍ አድርገን ኤክስኪዩት ማድረግ የምንችልበት ትሬድ ነበረ። ከዛ አሁን እዚህ ጋር ኤስኤምቲ ያለ እንዳልኳችሁ ናስዳክ ነው ሊዲንግ ኢንዴክሳችን ስለዛ ናስዳክ ነው ትሬድ ለማድረግ የሚያስፈልገው። ከዛ በመቀጠል ደግሞ ሴሽናል ሊኩዊዲቲዎቻችንን ምናይ ይሆናል። ማለት አሁን እንደምታዩት እቺ ሰማያዊ ኤዥያ ናት፣ እቺ ለንደን ናት፣ የአረንጓዴው ደግሞ ኒውዮርክ ነው። ስለዛ ኤክስፔክቴሽናችን ዛሬ ምንድነው የሚሆነው የምትሉ ቀጥታ ኤዥያን ሃይን አስወጣው ሪትሬስመንት ምንም አላሳየንም ኮንቲኒዩሽን አረገ ለንደን ላይ። እንደዚህ አይነት ሙቭ ሲኖር ብዙ ጊዜ ሪትሬስመንት ወይም ዲስትሪቢዩሽናችን ወደታች ነው የሚሆነው። ለንደን እዚህ ጋር ለንደን ኮንቲኒዩሽን እንደሚሆን ኤክስፔክት አደርጋለሁ ምክንያቱም ለንደን ወርታች ወርዳለች። ስለዛ ኒውዮርክም ኮንቲኒዩሽን ብያስባለሁ ምክንያቱም ማርኬቱ ላይ ይሄ ፓተርን ወይም ይሄ ሙቭ በጣም ብዙ ጊዜ ተደጋግሟልና ስለተደጋገመ አይ ቲንክ ሴም ቲንግ ሀፕን ያደርጋል ብዬ አስባለሁ ማለት ነው ዛሬ። ሶ ኤስኤምቲያችንን ሰጥቶናል። ከዚህ ኤስኤምቲ በኋላ ማርኬት ኦፕን ሲያደርግ መጠበቅ ነው። ማርኬት ኦፕን ሲያደርግ የሚያሳየን ሙቭመንት ነው። ይሄን ኤስኤምቲ ኢንቫሊዴት የሚያደርግልን ከሆነ 50-50 ነው ባይም ሴልም የመግቢያ ቻንሳችን ማለት ነው። ምክንያቱም ዴይሊ ላይ እንዳያችሁት ከሆነ ፒዲአር ላይ ሪአክሽን አሳይቶናል ማለት ነው። ስለዚህ አሁን ምንድነው የምንጠብቀው ማርኬት ኦፕን ሲያደርግ የሚወስደው ሊኩዊዲቲ ነው የምንጠብቀው ማለት ነው። እንደምታዩት የሚወስደው ሊኩዊዲቲ ማርኬት ወጥቶ ይሄን ሃይ የሚወስደው ከሆነ ወይም ቀድሞ ይሄን ሃይ ወጥቶ የሚወስድ ከሆነ ልክ ማርኬት እንደተከፈተ by the next 10 to 20 minutes ሄዶ ይሄን የሚወስድ ከሆነ ልክ ነን። we are about to go down bearish ነው ታርጌታችን ቢያንስ እዚህ አካባቢ ማርገን ብቻ ሴል እንገባለን ማለት ነው። ታርጌቱ ኔሴሰሪ አይደለም። ግን ላይክ ማርኬቱ ወደታች ወርዶ ወደታች ከከፈተና ማርኬቱ እነዚህ ፌር ቫልዩ ካፕስ ሪአክሽን ለማሳየት ከሞከረ ምንድነው ቡሊሽ ኮንቲኒዩሽን ይኖራል ማለት ነው። ስለዛ ሁለት አይነት እንትን ነው የምንጠብቀው ማለት ነው። if market goes upward እኛም ወደታች እንጠብቀዋለን ማለት ነው። ወደታች እንጠብቀዋለን። ግን if the market ደግሞ ኦፕን ሲያደርግ ወርዶ ሜቢ እዚህ ላይ ሪአክት ቢያደርግ ከሆነ ኤክስፔክት አደርጋለሁ ማለት ነው እዚህ ድረስ ማለት ነው። እንደዚህ ነው ማለት ነው የዛሬ ኤክስፔክቴሽን ማለት ነው። ስለዚህ በጣም አጠር ያለች ኤክስፔክቴሽን ነው። አሁን ኢንትሪያችንን ጥሩ ለማድረግ እንሞክራለን። ኢንትሪያችንን ደና አሁን ጃንዋሪ ነው ቸኩለን ትሬድ ለመውሰድ አንሞክርም። ሜንሊ ሰከንድ ማክሮ ላይ ነው ብዙ ጊዜ ኤክስኪዩት ለማድረግ የምሞክረው
እስከዛ ድረስ አይ ቲንክ ማርኬቱ ብዙ ጊዜ ማኒፑሌሽን ነው የሚሆነው። ጠብቀን ኤክስኪዩት ብናደርግ ይሆናል ብዬ አስባለሁ። አንድ ሰዓት ይቀረናል ማርኬት እስኪከፈት። ከቻልኩ አብረን ትሬድ ልናደርግ አይ ቲንክ ሜቢ ላይቭ ላይ አብረን ትሬድ ልናደርግ እንችላለን ማለት ነው፣ ዩቲዩብ ላይ የምችል ከሆነ። ሶ ይህን ይመስላል ማለት ነው ኤክስፔክቴሽን ለናስዳክ። እንደምታዩት ኦቨርኦል ኤክስፔክቴሽን ቡሊሽ ነው ኤክስፔክት የማደርገው እዚህ ላይ ሪያክሽን ስላሳየኝ። ግን ምንድነው አንድ ነገር ኦፕኒንግ አፑን ኢንቫሊዴት አድርጎታል። ኢንቫሊዴት አድርጎት ተመልሶ ወጣ። ከዛ በኋላ ኤስኤምቲ ፈጠረልኝ። ስለዛም ኤክስፔክቲንግ ማርኬት ወሬት ሄዶ ሊኩዊዲቲ ግራብ ወይም ሊኩዊዲቲ ስዊፕ እንደሚያደርግ ነው የምጠብቀው ማለት ነው። ስለዛ ኢፍ ደ ማርኬት ኦፕንስ ወደ ላይ ሄዶ ይሄን የለንደን ሃይን እና ይሄን የኒውዮርክ ይሄን የኤኤም ሃይን የመቼ ነው የቱስዴን ሃይ የሚወስድ ከሆነ አም ኤክስፔክቲንግ ኢት ቱ ጎ ዳውን ቢያንስ በጣም ይወርዳል። ከዛ ቢያንስ 5-6 አራር ሊሰጠን ይገባል። ደህና ስትሬት እናገኝ ይመስላል። ላይክ ሼር እና ሰብስክራይብ ማይባል ፎሎ ስላልኩ ሰብስክራይብ እያደረጋችሁ ማለት ነው። ይጫማችሁ።